ዛሬ የምናወራው ስለ ውርጃ ይሆናል። እንግዲህ ዶክተር ኢዮብ አስናቀ እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። በኢትዮጵያ ዲፊኒሽን መሰረት ውርጃ ተከሰተ የምንለው አንድ ጽንስ 28 ሳምንትና ከዛ በታች ሆኖ በሚወርድበት ጊዜ ውርጃ ተከሰተ እንላለን። ምክንያቶቹን ስናይ አብዛኛውን ጊዜ ከ50 እስከ 60% ውርጃ የሚከሰተው በክሮሞዞማል ችግር ሲሆን ሌሎች ምክንያቶቹ በኢንፌክሽኖች ሊከሰት ይችላል። ማለትም በቶክሶፕላዝሞሲስ፣ ሩቤላ በሚባሉ ኢንፌክሽኖች ሊከሰት ይችላል። በሆርሞን ችግሮች ሊከሰት ይችላል። ይህም በእንቅርት ሆርሞን መዛባት ምክንያት ሊከሰት ይችላል። ቁጥጥሩ ቆንጆ ያልሆነ የስኳር ህመም በሚኖርበት ጊዜም ሊከሰት ይችላል። አንዳንድ ጊዜ ደግሞ በማህፀን አፈጣጠር ችግሮች የሚከሰቱ ውርጃዎች ይኖራሉ። 3 ጊዜና ከዛ በላይ በሚከሰትበት ጊዜ ውርጃው ተደጋጋሚ ተከሰተ እንላለን። እነዚህ ምክንያቶቹም አንዳንዴ በአፈጣጠር የማህፀን አፈጣጠር ችግሮች ሊሆኑ ይችላሉ፣ በሙለሪያን ዲፌክትስ የምንላቸው። ሌሎቹ ደግሞ የማህፀን በር የመሸከም አለመቻል ችግሮች በህክምና አጠራር ሰርቫይካል ኢንሰፊሽንሲ የምንላቸው ሊሆኑ ይችላሉ። ሌላ ተደጋጋሚ ውርጃ የሚያመጣ ህመም በምናይበት ጊዜ በህክምናው አንቲፎስፎሊፒድ አንቲቦዲ ሲንድሮም የሚባለውም አብዛኛውን ጊዜ 3 ጊዜና ከዛ በላይ ተደጋጋሚ ውርጃ ሊያመጣ ይችላል። ስለዚህ ከዚህ በፊት ውርጃ የተከሰተባቸው እናቶች ቀጣይ ከማርገዛቸው በፊት ወደ ህክምና ተቋማት በመምጣት ምርመራና ህክምና በማድረግ ውርጃዎች በድጋሚ እንዳይከሰቱ መከላከል ይቻላል። ይህንና ሌሎች አይነት ህክምናዎችን ከፈለጉ ወደ ተቋማችን ዶክተር ሳሊያንስ ጀነራል ሆስፒታል በመምጣት 24 ሰዓት ሳምንቱን ሙሉ ህክምናውን ማግኘት እንደሚችሉ ለመግለጽ እወዳለሁ።